ጸጉርሽ የምትፈልጊውን ያህል ለውጥ እያሳየሽ ካልሆነ ወይም ደግሞ ምንም አይነት እንክብካቤ ለጸጉርሽ እስከዛሬ ካልጀመርሽ ይህ ቪዲዮ ላንቺ ነው። ዛሬ በጣም ቀላል ግብአቶችን ብቻ በመጠቀም ለጸጉር እድገትና ጥንካሬ ብዙዎች የመሰከሩለትን የሮዝመሪ ቅባት የትም ሳትሄዱ ቤታችሁ እንዴት መስራት እንደምትችሉ እንዲሁም ለጸጉራችሁ የሚሰጠውን ጥቅም ብሎም የትኛውን የጸጉር አይነት ሊጠቀም እንደሚችልና በብዙዎቻችሁ ጥያቄ መሰረት የጸጉራችሁን አይነት እንዴት በቀላሉ መለየት እንደምትችሉ ደግሞ በቪዲዮ መጨረሻ ላይ እናያለን። ሰላም ሴቶች፣ እንኳን በድጋሚ ወደ ገርልስ ኮድ መጣችሁ። ቪዲዮን ከመጀመራችሁ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በተን በመጫን አባል እንድትሆኑ ስል ጠይቃለሁ። በመጀመሪያ የሮዝመሪውን ቅባት እንዴት መስራት እንዳለባችሁ እንይ። የሚያስፈልጓችሁ ሁለት ግብአቶች ብቻ ናቸው። የመጀመሪያው የደረቀ ወይም እርጥብ ሮዝመሪና የወይራ ዘይት ወይም ደግሞ ማንኛውም ከቤታችሁ ያለ ፈሳሽ ቅባት። ታዲያ የምትጠቀሙት ሮዝመሪ እርጥብ ከሆነ በጥሩ ሁኔታ አጥባችሁ ከመጠቀማችሁ በፊት ሙሉ በሙሉ መድረቁን አረጋግጡ። የደረቀ ሮዝመሪ የምትጠቀሙ ከሆነ ደግሞ በቀጥታ መጠቀም ትችላላችሁ። በተለይ ለረጅም ጊዜ የሚቆይ ዘይት ስንሰራ የእርጥበት መጠን በደንብ እንዲወገድ ማድረግ በጣም አስፈላጊ ነው። ሮዝመሪውን ንጹህ የሆነና ደረቅ ወይም ደግሞ ሙቀትን የሚቋቋም እቃ ውስጥ ጨምሩት። ከዚያም ሮዝመሪውን ሙሉ በሙሉ እስከሚሸፍነው ድረስ በቂ የወይራ ዘይት ወይም ያላችሁን ማንኛውንም ፈሳሽ ቅባት አፍሱበት። ሁሉም ሮዝመሪ ቅባቱ እንደነካው ማረጋገጥ አለባችሁ። በመቀጠል ሮዝመሪውን ሙሉ በሙሉ ከቅባታችን ጋር የምናዋህድ ይሆናል ማለት ነው። ካዋሃድን በኋላ ግን ቅባቱን በቀጥታ አንጥደውም ወይም ደግሞ ስቶቫችን ላይ አናስቀምጠውም። በተቃራኒው የምናደርገው ውሃ ካፈላን በኋላ ቅባቱን እዛ ላይ ወስደን እናስቀምጥና በውሃው እንፋሎት ወይም ሙቀት ማሞቅን እንጠቀማለን ማለት ነው። ሮዝመሪውና የወይራ ዘይቱን ወይም ቅባታችሁን የያዘውን እቃ የሞቀ ውሃ ባለው ድስት ውስጥ ካስቀመጣችሁ በኋላ ዘይቱ ወይም ቅባታችን ከ20 እስከ 30 ደቂቃ በለስላሳ ሙቀት እንዲቆይ እናደርጋለን። ከዚህ ላይ ዋናው ዓላማችን ቅባታችንን በለስላሳው ማሞቅ እንጂ ሮዝመሪውን መቀቀል ወይም መጥበስ አይደለም። አንድ ይሄን አድርገን ከጨረስን በኋላ ደግሞ ስቶቫችንን አጥፍታችሁ ቅባቱ ሙሉ በሙሉ እስከሚቀዘቅዝ ድረስ ተውት። የበለጠ እንዲዋሃድ ከተፈለገ ቅባታችን ከማጣራታችን በፊት ሮዝመሪው በቅባታችን ውስጥ ለጥቂት ቀናት ቀዝቃዛና ጨለማ ቦታ ውስጥ እንዲቆይ ማድረግ ይቻላል። ቅባቱ ከቀዘቀዘ በኋላ የምናጣራበት ጊዜ ይደርሳል ማለት ነው። ከዛ በመቀጠል ደግሞ የሮዝመሪውን ቅጠሎች ለማስወገድ ውህዱን በንጹህ የወንፊት ማጣሪያ ወይም ደግሞ የሻሽ ጨርቅ አጣሩት። ቅባቱን ከማስቀመጣችሁ በፊት ከማንኛውም የሮዝመሪ ቅጠላቅጠል ወይም ደግሞ የሮዝመሪዎቹ ቅጠሎች ሙሉ በሙሉ ነፃ መሆኑን አረጋግጡ። በመጨረሻም ያዘጋጀነውን ቅባት ደረቅና ንጹህ በሆነ ጠርሙስ ወይም ባገኛችሁት እናንተን በተመቻችሁ እቃ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ታዲያ ይህ የቤት ውስጥ ወይም ደግሞ በቤታችን የሰራነው ምርት ስለሆነ የመጠቀሚያ ጊዜ ወይም ማራዘሚያ የለውም ማለት ነው። ሰው ከመጠቀማችሁ በፊት ሁል ጊዜ የሽታ ወይም የቀለም ወይም ደግሞ የመልክ መለዋወጥ አለመኖሩን ቸክ እያደረጋችሁ ነው መጠቀም ያለባችሁ ማለት ነው። የሮዝመሪ ቅባታችን እንዲህ በቀላሉ አዘጋጅተን ጨርሰናል ማለት ነው። ስለዚህ አሁን ሮዝመሪ ለጸጉራችሁ የሚሰጠውን ጠቀሜታ በደንብ ነግራችኋለሁ። ሮዝመሪ ባለው ከፍተኛ የጸረ ኦክሲዳንት ይዘት ምክንያት ለራስ ቅልና ለጸጉር እንክብካቤ በስፋት ጥቅም ላይ ይውላል። እንዲሁም አንዳንድ ጥናቶች እንደሚያሳዩት በሮዝመሪ የሚዘጋጁ ቅባቶች አብዛኞቹ ሰዎች ላይ የጸጉር እድገትን ሲያሳዩ ይታያሉ። በተጨማሪም ለራስ ቅል ጤናማ አካባቢን ለመፍጠር በጣም ድንቁ መፍትሄ ነው። ይህ ብቻ አይደለም። ሮዝመሪ ድርቀትን ለመቀነስና አጠቃላይ የጸጉር ጤናን ለመደገፍ በሚደረግ እንክብካቤ ውስጥም በጣም ጠቃሚ ነው። ነገር ግን እዚህ ጋር ማስታወስ ያለብን አንድ በጣም አስፈላጊ ነገር አለ። ሮዝመሪ ቅባት በምንም ተአምር በአንድ ሌሊት ውስጥ ጸጉርን የሚያረዝም አስማተኛ መፍትሄ አይደለም። የጸጉር እድገት በብዙ ነገሮች ላይ የተመሰረተ ነው። ይህም የዘር ሐረግን፣ ሆርሞኖችን፣ ምግብን፣ አጠቃላይ ጤናንና የጸጉር እንክብካቤ ስርዓታችሁን ያካትታል።
ለብዙ ሰዎች ዋናው ግብ ያደገውን ርዝመት እንዳይሰባበር ጠብቆ ማቆየት ነው። ጸጉራችሁ ሁልጊዜ የሚደርቅና የሚሰባበር ከሆነ በትክክል እያደገ ያለውን ርዝመት ላታዩት ትችላላችሁ። ስለዚህ የራስ ቅላችሁን መንከባከብና አላስፈላጊ የጸጉር መሰባበርን መቀነስ በጊዜ ሂደት ያደገውን ርዝመት ጠብቃችሁ እንድታቆዩ ይረዳችኋል። አሁን ደግሞ የሮዝመሪ ቅባትን ማን መጠቀም እንደሚችል ልንገራችሁ። መልካሙ ዜና በሮዝመሪ የበለጸገ ቅባት ለብዙ የተለያዩ የጸጉር አይነቶች በዘወትር እንክብካቤ ውስጥ ሊካተት ይችላል። ጸጉራችሁ ለስላሳ ወይም ከርዳዳ፣ በጣም ቶሎ ለሚፈረዝና ለሚያያዝ አይነት የጸጉር አይነት ብዙዎቹን 4A 4B እና 4C ጨምሮ ቅባቱ የጸጉርን እርጥበት አሽጎ ለማስቀረትና የድርቀት ስሜትን ለመቀነስ በጣም ጠቃሚ ነው። ነገር ግን አስተውሱ፣ ቅባቱ በራሱ ለጸጉር እርጥበት አይሰጥም። ቅባቱ እርጥበትን አሽጎ እንደሚያስቀር የላይኛው ሽፋን አድርጋችሁ አስቡት። ስለዚህ ጸጉራችሁ ደረቅ ከሆነ በቅድሚያ በውሃ የተሰራ እርጥበት ሰጪ ወይም ሊቪን ኮንዲሽነር ተጠቀሙ። ከዚያም አነስተኛ ቅባት በላዩ ላይ ቀቡ። ይህ ጸጉራችሁ የበለጠ ለስላሳ እንዲሆንና ድርቀት እንዲቀንስ ይረዳዋል። ተፈጥሯዊ የቅባትነት ባህሪ ላለው የራስ ቅል ወይም ደግሞ ለስስ ጸጉር ላላቸው ሰዎች በጣም አነስተኛ ቅባት ሊያስፈልጋችሁ ይችላል። በጣም ብዙ ቅባት መጠቀም የራስ ቅልን ቅባታማ ሊያደርግ ወይም የቆሻሻ ክምችትን ሊፈጥር ይችላል። ስለዚህ በጸጉራችሁ አይነት ላይ ብቻ ትኩረት ማድረግ ይኖርባችኋል ማለት ነው። ለራስ ቅላችሁና ጸጉራችሁ ለቅባቱ ለሚሰጠው ምላሽ ትኩረት ስጡ። የጸጉራችሁ አይነት ምን እንደሆነ እርግጠኛ ካልሆናችሁ ለመጀመር የሚያስችል ቀላል መንገድ አለ። በመጀመሪያ ጸጉራችሁ ንጹህ መሆን አለበት። ማለትም የጸጉራችሁን አይነት ለማወቅ ጸጉራችሁን ከታጠባችሁ በኋላና በደንብ ንጹህ መሆኑን ካረጋገጣችሁ በኋላ ምንም አይነት ቅባት ወይም ፕሮዳክት ሳትነኩ የጸጉራችሁን ዘለላ ቀስ አድርጋችሁ አውጥታችሁ ንጹህ ውሃ የያዘ ብርጭቆ ውስጥ አስገቡት። ከ3 እስከ 5 ደቂቃ ጠብቁና ጸጉራችሁ የብርጭቆው የትኛው ክፍል ላይ እንዳለ ተመልከቱ። የጸጉራችሁ ዘለላ ውሃው ላይ ተንሳፎ ከቀረና ወደ ታች የማይሰምጥ አይነት ከሆነ ጸጉራችሁ ላፖሮሲቲ ይባላል። የጸጉራችሁ ዘለላ መሀል ላይ የሚቀር ከሆነ ደግሞ የጸጉራችሁ አይነት ሚዲየም ፖሮሲቲ ነው ይባላል። ከዛ በተቃራኒው ደግሞ የጸጉራችሁ ዘለላ ወደ ታች ሰምጦ የሚቀር ከሆነ የጸጉራችሁ አይነት ሃይ ፖሮሲቲ ነው ማለት ነው። ስለ ጸጉራችሁ አይነት ወይም ደግሞ ስለነዚህ ታይፖች ግራ የሚገባችሁ አይነት ነገር ከሆነ በቀጣይ ቪዲዮ እንድሰራላችሁ ኮሜንት ላይ አስቀምጡልኝ። አሁን ደግሞ ያዘጋጃችሁትን የሮዝመሪ ቅባት እንዴት መጠቀም እንዳለባችሁ እናወራለን። ስትቀቡ በጣም በትንሹ ጀምሩ። ጸጉራችሁን ከፍላችሁ በጥቂቱ በቀጥታ በራስ ቅላችሁ ላይ መቀባት ጀምሩ። ከዚያም የጣቶቻችሁን ጫፍ በመጠቀም ለጥቂት ደቂቃዎች የራስ ቅላችሁን በለስላሳው ማሳጅ አድርጉ። ከዚህ ላይ አደራ የሚላችሁ በጥፍሮቻችሁ የራስ ቅላችሁን ማከክ ወይም ማሳጅ እንዳታደርጉ ነው። ጀስት ጣታችሁን ብቻ ተጠቀሙ። የጸጉራችሁ ጫፎች ደረቅ ከሆኑ በጸጉራችሁ ርዝመት በተለይም በጫፎቹ ላይ አነስተኛ መጠንን መጠቀም ትችላላችሁ። ታዲያ ስትጠቀሙ ብዙ ቅባትን ከማፍሰስ ተቆጠቡ፣ ምክንያቱም አስፈላጊ አይደለም። በየቀኑ በጣም ትንንሽ ቅባቶችን እያደረጋችሁ ብትጠቀሙት በጣም ከበቂ በላይ ነው። በየቀኑ መጠቀም ካልቻላችሁ በሳምንት 3 ጊዜ ራሱ ብትጠቀሙት በጣም ቆንጆ ነው። በአንድ ጊዜ ብዙ አይነት ቅባቶችን ከመጠቀም ይልቅ ሁል ጊዜ መቀጠል የምትችሉት ቀላል እንክብካቤ የተሻለ ነው። እንዲሁም ማከክ፣ ማቃጠል ወይም ማንኛውም ያልተለመደ አለርጂ ካያችሁ ቅባቱን መጠቀም አቁሙ። በቤት ውስጥ የሰራነው የራሳችን አይነት ቅባት እስከሆነ ድረስ ሙሉ በሙሉ እርግጠኛ ልንሆንበት አንችልም። ስለዚህ የራስ ቅላችሁን ሙሉ በሙሉ ከመቀባታችሁ በፊት ትንሽዬ ክፍል ላይ ወስዳችሁ ምን አይነት ስሜት እንደሚሰማችሁ ትንሽ ቅባቱን ወስዳችሁ መሞከር ትችላላችሁ። ሁሌም እንደምላችሁ ጤናማና ረጅም ጸጉር ማለት አንድ ፍጹም የሆነ ቅባት ወይም ፕሮዳክት ማግኘት ብቻ አይደለም። ያደገውን ወይም ያላችሁን ጸጉራችሁን ከመሰባበር መጠበቅም ጭምር ነው። ስለዚህ የራስ ቅላችሁን ወይም ደግሞ ጸጉራችሁን በጣም የሚስብ አይነት የጸጉር አሰራርን ዘወትር ከመሰራት ተቆጠቡ። ጸጉራችሁን በትክክል እርጥበት ያለው እንዲሆንም አድርጉት። ከመተኛታችሁ በፊትም ደግሞ ጸጉራችሁን ሸፋፍናችሁ ተኙ እና ለጸጉራችሁ ጫፎች የሚገባቸውን ትኩረት ስጡ። ምክንያቱም አንዳንድ ጊዜ ረጅም ርዝመት የመታየቱ ሚስጥር ጸጉርን በከፍተኛ ሁኔታ ወይም ደግሞ
በፈጣን ሁኔታ ማሳደግ አይደለም፣ አላስፈላጊ መሰባበርን መቀነስና ያደገውን ወይም ያለንን ርዝመት ጠብቆ ማቆየት ነው። ይህ ቪዲዮ ከተመቻችሁ ለተጨማሪ ቀላልና ተፈጥሯዊ የፀጉር እንክብካቤ ምክሮች ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩልኝ።